ቆም ብላችሁ አስቡበት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ነቢያት መንገድ ሊጠሯቸው ነው በመጨረሻው ዘመን ላይ እየተላኩላቸው። አትጥሏቸው። ምክንያት አይሆኑ። ሰው ስትጠሉ ለምን ነው የምጠራቸው? ቀደምት ነቢያትን በመጽሐፍ ቅዱስ ላይ የተቀበልኩት ለምንድን ነው? እርሳቸውን የማልቀበልበት ምንድን ነው? ጥሪያቸው ምንድን ነው የሚለውን ከፍታቸው እዩት እስኪ። የሞላቸውን ጥላቻ ያሱን ጣሉት። ጥሪው ምንድን ነው? እስኪ ወደ አብርሃም መንገድ ተመለስ የሚል ጥሪ ነው። ሙሉ ቁርአንን ብታነቡት ወደ ኢስሐቅ መንገድ፣ ወደ ያዕቁብ መንገድ፣ ወደ እነ ሙሴ ወደ እነ መሲሁ መንገድ ተመለሱ ነው። ያን አንዱን አምላክ አምልኩት ነው። የማይሞተውም ብቸኛ የሆነው ይዛችኋል። የአብርሃም የኢስሐቅ የያዕቁብን አምላክ አምልኩ ነው። ወተበዕቱ ሚለተ አባይ ኢብራሂም ወኢስሐቅ ወያዕቁብ፣ የአባቶችን የአብርሃምን የኢስሐቅን የያዕቁብን መንገድ እከተላለሁኝ። ይሄ ነው በቃ መንገዳችን፣ ሌላ አይደለም። የነ መሲሁን አምላክ እናምልክ ነው። የነ ማርያምን፣ የነ ገብርኤል፣ የነ ሚካኤልን አምላክ እናምልክ ነው። መላእክቶችንም ሆነ ነቢያትን እየፈጠረ እነዚህን ሲልክ የነበረ አካልን ያን አንዱን አምላክ አምልኩ ነው። ይሄ ነው የነቢ ሰለላሁ ዐለይሂ ወሰለም ጥሪ፣ ሌላ አይደለም። ፈርቻለሁ አይደል?